ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ውድ ኢትዮጵያ ቤተሰቦቼ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ እንደዚህ በሚያምር ቆንጆ የቀረፋ ዳቦ አሰራር ይዤ ተመልሻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው አይታችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎች ይጠቅማል ብላችሁ ካሰባችሁ ሼር በማድረግ አበረታቱኝ። ወደ አሰራሩ ሲሄድ እዚህ ጋር አንድ ብርጭቆ ፈሳሽ ወተት ቅዝቃዜውን ለቀቅ ያደረገ፣ አንድ የሻይ ብርጭቆ ስኳር፣ አንድ የሾርባ ማንኪያ የፈረንጅ እርሾ፣ አንድ እንቁላል፣ የእንቁላሉን ሽታ እንዲያጠፋልን ቫኒላ፣ ትንሽ ቫኒላ ጨምራለሁ። ይህንን በአንድ ጋር በደንብ አቀላቅለዋለሁ። አንድ የሻይ ብርጭቆ ዘይት፣ የአትክልት ዘይት፣ ትንሽ ጨው፣ ፒክን ፓውደር አንድ የሾርባ ማንኪያ፣ 3 ኩባያ የፍርኖ ዱቄት ነው የተጠቀምኩት ነፍቼው። ይሄንም በአንድ ጋር ቆንጆ አድርጌ ሽታ አድርጌ ያወቀዋለሁ። እንደዚህ በደንብ ካዋሃድኩት ካሸሁት በኋላ የገበታ ቅቤ እጨምራለሁ። የገበታ ቅቤውን እያደረኩ በደንብ አድርጌ ቆንጆ አድርጌ እሽት አድርጌ አቦካዋለሁ። እንደዚህ ሽቅት አድርጌ ካወቃሁት በኋላ ያወቃሁበትን ሳህን እንደዚህ ጎድጓዳ ሳህን እንዳይዝብኝ ቀብቼዋለሁ። ከላይም ሊጡ ላይ ትንሽ ቀብቼዋለሁኝ የምሸፍነውን እንዳይዝብኝ። ይሄን ሽፍን አድርጌዋለሁ በላስቲክ ኩፍ እስከሚል ጠብቀዋለሁ። በዚያ ቀረፋና ስኳር አዘጋጃለሁ። የሆነ እኔ የተጠቀምኩት ብራውን ሹገር ነው። ይሄ ብራውን ሹገር ከሌለን ነጩን ሁልጊዜ የምንጠቀመው እንዴ ያለውን ስኳር መጠቀም እንችላለን። እኔ ግን ስለነበር ብራውን ሹገር ነው የተጠቀምኩት። በዚህ ላይ የቀረፋ ዱቄት እዚህ የቀረፋ ዱቄት 3 የሾርባ ማንኪያ ነው የጨመርኩት። ካነሰ መጨመር እችላለሁ። ሊጡም ትንሽ ስለሆነ ትንሽ ነው ቀረፋውን ያዘጋጀው። እንደዚህ ሊጡ ኩፍ ብሎልኛል። አውኩቼ ኩፍ እስከሚል ለአንድ ሰዓት ያክል ነው የጠበቅኩት። ቆንጆ ሆኖ እንደዚህ ኩፍ ብሎልኛል። አሁን ወስጄ ሊጤን እዳምጣለሁ። ሊጡን ቆንጆ አድርጌ ሽታ አድርጌ ስላወካሁት ስዳምጠው አያስቸግርም። በደንብ ይታዘዛል ሊጡ። ዳቦም ሆነ ፈጣየር ስንሰራ በደንብ ካሸነው እንደፈለግነው ይታዘዝልናል። ሊጡ አያስቸግረንም።
ሁሉንም እኩል አድርጌ እነዚህ ዳምጫዋለሁ። በዚህ ላይ የገበታ ቅቤ ቀባዋለሁ። የገበታ ቅቤ የማይወድ ካለ ዘይት ዘይቱን ወይም ኦሊቭ ኦይል መጨመር ይቻላል። እኔ ግን ሳቦካም ከሊጡ ጋር የገበታ ቅቤ ጨምሬያለሁ። እዚህ ጋርም ደግሞ የዳመጥኩትን ሊጥ እንደዚህ ቀብቼዋለሁ። በዚህ ላይ ቀረፋውና ስኳሩን እነሰንሰዋለሁ። እንደዚህ ዙሪያውን ከነሰነስኩት በኋላ እጠቀልለዋለሁ ሊጡን። እንደዚህ ጥቅልል ከአንዱ ጋር ትልቅ ከአንዱ ጋር ትንሽ እንዳይሆን በኩል ትንሽ ጠበቅ አድርጌ እንደዚህ እጠቀልለዋለሁ። ሊጡ በደንብ ስናሸው እንደዚህ ነው የሚጠቀልለው። በጣም ቆንጆ ነው የሚሆነው። በደንብ ነው የሚታዘዘው። እንደዚህ ጥብቅ እንደዛ አጣብቄዋለሁ። ይኸው በዚህ ፓትራ ነው የምጋግረው። በመጋግርበት ፓትራ ላይ ከታች የዳቦ ሲጋገር የሚደረገውን ይሄንን ፔፐሩን ወይም ወረቅ ዝብዳ አድርጌያለሁ። በዛ ላይ ዙሪያውን የገበታ ቅቤው ወይም ዘይት እንደዚህ ቅብት እናደርገዋለን እንዳይዝ። በክር ነው የምቆርጠው እኩል እንዲሆን፣ አንዱ ትልቅ አንዱ ትንሽ ወይም እንደዚህ ስንቆርጠው ዳጥ እንዳይል በክር ብንቆርጠው አሪፍ ነው። እኔ የምቆርጠው በክር ነው። እዚህ በክር ቁርጥ ነው። እንደዚህ በዚህ ስንቆርጠው ቆንጆ ነው የሚሆነው። በቢላ ስንቆርጠው እኩል አይመጣም። ይሄው በመጀመሪያ የት ቦታ እንደሚቆረጥ በቢላ ነካ ነካ እናደርገዋለን። እንደዚህ ቆንጆ አድርጌ ቆርጬዋለሁ። አንዱ ትልቅ አንዱ ትንሽ እንዳይሆን እኩል አድርጌ ቆርጬዋለሁ። እንደዚህ ቆርጬ ጨርሻለሁ። አሁን በፓትራይ ላይ እደረድረዋለሁ። እንደዚህ ከደረደርኩት በኋላ ትንሽ ኩፍ እንዲል በላስቲክ እንደዚህ ሽፍን አድርግና ከ10 እስከ 15 ደቂቃ አቆየዋለሁ ኩፍ እንዲል። በዛ ላይ ደግሞ ጨርቅ ጣል አደርግበታለሁ ትንሽ ሙቀት እንዲኖረውና ቶሎ ኩፍ እንዲል። ነው ከ15 ደቂቃ በኋላ እንደዚህ ፓትራው ግጥም ብሏል። አሁን ፍርን ውስጥ አስገብቼው እንደዚህ ቆንጆ ሆኖ በስሏል። ከለሩ እንዴት እንደሚያምር የቀረፋ ወይም የደርሲኑ ሽታ በጣም ነው ደስ የሚለው። አወጣዋለሁ።
ዋው በጣም ነው የሚያምረው። እንደምታዩት አበሳሰሉ የሚገርም ነው። በጣም ቆንጆ ነው የሆነው። ሽታው በጣም ደስ ይላል። ከለሩ እንዴት እንደሚያምር አሁን ደግሞ አጣውን እናሳያቸዋለሁ ከታች እንዴት እንደበሰለ። ይኸው ዋው በጣም ነው የሚያምረው። ከታችን ቆንጆ ሆኖ ነው የበሰለው። ይኸው እንዴት እንደሚያምር ስቆርሰው ውስጡ ይሄን ይመስላል። በጣም ቆንጆ ነው። ስፖንጅ የሆነ ዳቦ ነው የሆነው። ቤተሰቦቼ ይሄን ይመስላል የዛሬው ቪዲዮ። የዛሬው ስራ ይሄን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ቪዲዮውን እስከ መጨረሻው አይታችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። የዛሬ ስራ ይሄን ይመስል ነበረ። በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ሰላም ቤተሰብ።